እንደዚህ አይነት አጋጣሚዎች ሀፕን ያደርጋል ለምሳሌ በመዝገቦች ላይ ሲሳሳቱ ምንድነው የሚደረገው አንድ ምሳሌ ላንሳ የቀደም ካሉት መጀመሪያ ዳኛ ብርቱካን ሚደቅሳ ስታየው የነበረው የነስዬ መዝገብ ላይ ለዳኛ ብርቱካን ሚደቅሳ ልትፈርድበት እንደሚገባ ጫና አደረጉ ዳኛ ብርቱካን ይሄንን አልቀበልም ብላ unexpectedly እነሱ ከገመቱት ውጪ በነጻ አሰናበተች እና እንደምታውቀው ልክ በነጻ አሷ ስታሰናበት ደጅ ቀድሞ ፖሊስ ተሰይሞ እየጠበቀ ነው ምክንያቱም ዳኛ ብርቱካን ሚደቅሳ አልታዘዝም ስላለቻቸው ጠዋት ብትለቀው እንኳን ባካፕ ተዘጋጅቶ ስለነበረ ከፍርድ ቤት ሲወጣ አውቶማቲካሊ ይዘው ወደ እስር ቤት አስገቡት ከዛ ሌላ አዲስ ህግ ኦቨርናይት እንዲረቀቅ ተደረገና በሙስና የተጠረጠረ ሰው የዋስትና መብት አይጠበቅለትም የሚሉ ሌሎች ህጎች ዋስትና ማያሰጡ ህጎች ተረቆ አውቶማቲካሊ ወደ እስር ቤት እንዲገባ ተደርጓል ሌላው በፍርድ ቤት ከለቀቃቸው በኋላ ለምሳሌ የነ ዮናታን ወልዴ ባህሩ ደጉ መዝገብ ማየት እንችላለን በእኛ መዝገብ ላይ ናቸው ፍርድ ቤት በነጻ ሲያሰናብታቸው ቅሊንጦ ማረሚያ ቤት መተው የፌደራል ፖሊስ በር ላይ ተጠበቀ ልክ ከማረሚያ ቤቱ ፎርሙ ተሞልቶ ሌሎች እስረኞች ሲወጡ ደህንነት መስሪያ ቤቱ ትእዛዝ ሰጠ ከባህሩ ደጉና ዮናታን ወልዴን እንዳትለቋቸው ሆልድ አርጉ ተባለ እኔ በዛን ጊዜ ተፈትቼ ስለነበረ እኔና የዮናታን ወልዴ ቤተሰቦች የባህሩ ደጉ ቤተሰቦች ቅሊንጦ ማረሚያ ቤት ሄደን ሲወጡ ለመቀበል መኪና ውስጥ ቁጭ ብለን እየጠበቅን ነበር የፌደራል ፖሊስ መኪና ከማዕከላዊ ሲመጣ ነገርኳቸው መተዋል አሁን ሲወጡ ሊይዟቸው ነው እንዳትደነግጡ አልኳቸው ምን እንደሚያረጉ ያው የተሻለ ልምድ አግኝተናል ሁሉም ቤተሰብ ባለበት በር ላይ ሲወጡ አፍነው ይዘው ሄዱ ያለምንም ፍርድ ቤት ትእዛዝ ማዕከላዊ አሳድረው አንዲት የፖለቲካ እንቅስቃሴ ብታደርጉ አሁን ተለቀቃችሁ ማለት ነፃናችሁ ማለት አይደለም 2-3 ጊዜ እንደምናሰር ታውቃላችሁ አንድ እንቅስቃሴ ካገኘንባችሁ መልሰን እናስገባችኋለን ብለው አስፈራርተው አንድ ቀን አሳድረው ግማሽ ቀን አውለው ከሰዓት በኋላ ፈተዋቸዋል ሌላው የኛ መዝገብ የራሳችን የኛን መዝገብ ማየት ይቻላል በእኛ መዝገብ እኔ ባለኝ በኋላ ባገኘሁት የውስጥ መረጃ መሰረት ለሁለት ይከፈላል አንደኛው ክፍል በተለይ ከኔ ጤና መጓደልና መታመም ጋር ተያይዞ ይሄ ልጅ እስር ቤት ከሚሞት ቢፈታ ይሻላል የጤና ሁኔታ በከፍተኛ ሁኔታ ተባብሷል የሚል ቡድን ነበር ከህዋሃት ውስጥ ሌላኛው ክፍል ደግሞ በፍጹም መፈታት የለበትም የሚል ነበር የዲፕሎማሲ ጫናዎች በርትተዋል የሚዲያ ጫናው አለ ስለዚህ በእኛ መዝገብ ላይ ነገሩን ለማጠናቀቅ ጫና ያደረገው ቡድን አሸናፊ ሆድና ዳኞቹ ትእዛዝ ሲደርሳቸው በነፃ ያሰናብቱናል ይሄንን የዳኞቹን ውሳኔ ጌታቸው አሰፋ የደህንነት ኃላፊው አልተስማማበት ጌታቸው አሰፋ ሳይስማማበት ጫና የፈጠሩ የህዋሃታም በተለይ በእኛ መዝገብ ላይ ኃይለ ማርያም ደሳለኝም ራሱ ኢንቮልቭ አድርጎ እንደነበረ ነው መረጃ ያለኝ ጫናዎች የበረቱ ስለሆነ እነዚህ ሰዎች ልጆች እስር ቤት ማቆየት ትክክል አይደለም በመዝገቡ ላይም አቃቤ ህግ ስራውን ሰርቶ ደህንነትም ስራውን ሰርቶ በቂ እኛንም ጥያቄ ምልክት ውስጥ የማይከት ማስረጃ መቅረብ ነበረበት አላቀረባችሁም በቂ ማስረጃ የለም ስለዚህ በቂ ማስረጃ ዳኞቹም ሰጀስት ያደርጉ ነበር እንደሰማነው ከሆነ የቀረበው ማስረጃ ለፍርድ አስቸጋሪ ነው የሚል አቅርበዋል ስለዚህ ይፈቱ የሚለው ውሳኔ ያመዝንና በነፃ የሚል ውሳኔ ወሰናል አውቶማቲካሊ እኛ ነሐሴ 14 ቀን እንድንፈታ ሲወሰን ነሐሴ 14 ፍርድ ቤት ወስኖ ዛሬውኑ ነው የሚለው የፍርድ ቤት ወረቀቱ የሚለው በዛሬው ዕለት አቶ ሀብታሙ አያሌውና አብርሃም ሶሎሞን በዛሬው ዕለት እንዲፈቱ አብርሃ ደስታ ዳንኤል ሽበሺ የሸዋስ አሰፋ በሌላ መዝገብ የማይፈለጉ ከሆነ በዛሬው ዕለት እንዲፈቱ
ችሎት በመድፈር የተቀጡትን ይፈጽሙ በሚል ትዕዛዝ ይሰጣል ይሄን ተከትሎ ምንድነው ያደረገው ደህንነት መስሪያ ቤቱ የዳኞቹ ትዕዛዝ በእለቱ ነሐሴ 14 ቤተሰቦቻችን አስጨርሰው ለማረሚያ ቤቱ አምጥተው ወረቀቱን ገቢ ሲያስደርጉ ማረሚያ ቤት በስልክ ተደውሎ እንዳትፈቱ የሚል ትዕዛዝ ከደህንነት መስሪያ ቤት ይደርሰዋል ደህንነቱ አሳደረን በቀጣዩ ቀን ከጠቅላይ ፍርድ ቤት ደብዳቤ አጽፈው ይመጣሉ ይሄ በእውነት በጣም ያለንበት የፍትህ ስርዓት እንዴት ዘግናኝ እንደሆነ የሚያሳይ ነጥብ ላነሳ ነው እዚህ ጋር ደህንነት መስሪያ ቤቱ የጠቅላይ ፍርድ ቤቱ ያን ጊዜ የጠቅላይ ፍርድ ቤቱ የመሃል ዳኛ አቶ ዳኛ መላኩ ይባላሉ ዳኛው ስማቸው ነው ማን ነው ዳኜ መላኩ ነው የሚባሉት እኚህ ዳኛ የመሃል ዳኛው በጠቅላይ ፍርድ ቤት ከ20 ዓመት በላይ በመሃል ዳኛነት በዳኝነት ስራ ውስጥ የታወቁ ናቸው ጠቅላይ ፍርድ ቤት ላይ ደግሞ ለረጅም ዓመታት የመሃል ዳኛ ሆነው ሰርተዋል በአጠቃላይ ከ20 ዓመት በላይ በዳኝነት የሰሩ ሰው ናቸው እኚህ ሰው አቶ ዳኜ መላኩ ፊርማቸው የሳቸው ፊርማ ያለበት ይግባኝ ስለቀረበ እነዚህ ተከሳሾች እንዳይፈቱ የሚል ማዘዣ የከፍተኛ ፍርድ ቤት ከ19ኛ ወንጀል ችሎት የሰጠው ውሳኔ ታግዶ ይቆይ የሚል ለዚህም ደግሞ የጠቀሱት አንቀጽ የወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 282 ንዑስ አንቀጽ 5ን በመጥቀስ አቃቤ ህግ አቤቱታ ያቀረበ ስለሆነ እንዳይፈቱ ይታገድ የሚል ደብዳቤ ይላካል ያ ደብዳቤ ደርሶ እኛ እንዳንወጣ እንደረጋለን በምን ምክንያት እንዳንወጣ እንደተደረገም ብንጠይቅ ለቤተሰቦቻችን ይፈታሉና ጠብቁ ያሏቸው ቀን ከሌት ቤተሰቦቻችን ማረሚያ ቤት ለ9 ቀን ካውን ይፈታሉ ብሎ ይጠብቃሉ እኛ ጥያቄ ስናቀርብ ከቤተሰብ የሚያገናኘን ለጠበቆቻችን መልስ የሚሰጠፋ በኋላ ጠበቆቻችን ክስ መስርተው የሃቢዮስ ኮርፖስ ክስ መስርተው በነፃ የተባለ ሰው ማረሚያ ቤት ታስሯል ብለው ክስ ከመሰረቱ በኋላ የአቃቤ ህግ ማን ነው ጠቅላይ ፍርድ ቤት በነሐሴ 15 በነሐሴ 14 በነፃ ተብለው በነሐሴ 15 ከእስር ቤት እንዳይወጡ የሚል የጠቅላይ ፍርድ ቤት ማዘዣ ደርሶናል ብሎ ማረሚያ ቤት አምጥቶ ደብዳቤውን አቀረበ የዛ ደብዳቤ ግልባጭ ለኛ እንዲደርሰን ሲደረግ የፈረመበት ዳኜ መላኩ የሚባለው የጠቅላይ ፍርድ ቤቱ ዳኛ በቀጠሮ መሰረት እዛ ላይ በተጻፈው ቀጠሮ መሰረት ፍርድ ቤት አላቀረቡንም ማለት ተቀርባላችሁ አሉንና እኔና አብርሃም ሰሎሞን ጠቅላይ ፍርድ ቤት ዳኛ መላኩ ጋር ቀረበን ተመልከት ዳኛ መላኩ ስንቀርብ ኬዛችሁ ምንድነው ብሎ ጠየቁ በነፃ ተሰናበትን ከከፍተኛ ፍርድ ቤት አቃቤ ህግ ይግባኝ ጠየቀ አቃቤ ህግ ይግባኝ መጠየቁ በነፃ የተሰናበትን ሰው በእስር እንዲቆይ የሚያደርግ ኢትዮጵያ ውስጥ ህግ የለም የህግ መሰረት እኛ ግን ከዚህ በተጻፈ ደብዳቤ እንድንታሰር ተደርጓል ስንል ይሄ በፍጹም ሊደረግ አይገባ ተደርጎ ከሆነ ይስተካከላል በስተት የተፈጸመ ነው ሊሆን የሚችለው እኛ መርምረን እናስተካክልላችኋለን የትኛው ችሎት ነው እናንተን እንደዚህ ያገዳችኋል ክቡር ዳኛ እኛ የታገር ነው አውቀውናል ወይኛ እኔ ሀብታሙ አያሌው ይባላል እሱ አብርሃም አውቀሃለሁ የናንተን ኬዝ እናቀዋለን አሉ እንግዲህ ይሄ ከሆነ የታገር ነው በዚህ ችሎት ነው አልኳቸው በማን በዚህ ችሎት አሉ በርሶ ፊርማ እኛ ይሄንን አላገርንም አሉ ያ ደህንነት መስሪያ ቤቱ የዳኛውን ቲተርና ፊርማ ተጠቅሞ አገደን ማለት ነው በቀጣዩ ዙር ስንቀርብ ግን ዳኛ መላኩ መጀመሪያ የቀረበው ንግድ አላቅም ብለው እኔ አይደለሁም እንዳው ፍርዱ እስከመጨረሻው አሁን የመጨረሻው ውሳኔ እስከሚሰጥ ድረስ እግዱ የተሰጠው በተረኛ ችሎት ነው ይላሉ ተረኛ ችሎት ውሳኔ ከሰጠሳቸው መፈረም አልነበረባቸው በኢትዮጵያ ህግ የዳኝነት ስርዓት ውስጥም ተረኛ የሚባል ችሎትም የለም በመሰረቱና ይሄ ያስረዳልኛል በአጠቃላይ እስኪ ወደ ቀጣዩ ጥያቄ ሳላልፍ እኔ እንኳን የሰማሁት አንድ አቃቤ ህግ ትክክለኛ ባልሆነ መልኩ የተሰጠውን የደህንነት ትዕዛዝ በሌላ መልኩ ፍርድ ቤት አቅርቦ ፍርድ ቤቱ እንግዲህ ያንን ተከሳሽ ሊያሰናብት ስል አይ ይሄ ሰውዬ ሌላ ሰው ገድለዋል
የሚል ነገር እንደዚህ አይነት ውንጀላ እንዳመጣና ከዛ በኋላ ክሱንም አሻሽሎ ያ ሰው ከእስር ቤት እንዳይወጣ እንዳደረገ ነው። ያ በጣም ትክክል። በጣም አጠር አድርገህ ልትገልጽልን ትችላለህ? እኔ በጣም ጥሩ። ይሄ መዝገብ የወንድሙ ቢራቱ የሚባል በኦሮሚያ የፋይናንስ ጉዳይ ላይ ኃላፊ ሆኖ የሰራ ከዛ ቀደም ሲል ደግሞ የጸጥታ ዘርፍም ላይ የሰራ ነው። ወንድሙ ቢራቱን በቁጥጥር ስር ካዋሉ በኋላ አቃቤ ሕግ ክስ ጽፎ ይመጣል እና አቃቤ ሕግ የጻፈው ክስ ደህንነት መስሪያ ቤቱ ከሰጠው ትዕዛዝ አንቀጽ የጠቀሰው አንቀጽ የተሳሳተ ነበር። ማለት ምን ማለት ነው? አቃቤ ሕጉ የጠቀሰው አንቀጽ ዋስትና የሚያስከለክል አይደለም። ደህንነት መስሪያ ቤቱ የሰጠው ትዕዛዝ ደግሞ ዋስትና የሚያስከለክል እንዲጠቅስ ነው። ይሄን ስህተት ይፈጽምና ክሱ በፍርድ ቤት በችሎት ሲነበብ እንግዲህ ችሎት ከተነበበ በኋላ አውቶማቲካሊ ተከሳሽ የቀረበብኝ ክስ ይሄ ነው፣ ድርጊቱን ፈጽመሃል አልፈጸምኩም ሲባል የእምነት ክደት ቃል የሚባል ነው። እሱን ይሰጥና ዋስትና ይፈቀድልኝ እከራከራለሁ ይላል። አልፈጸምኩም ሲል አቃቤ ሕግ ማስረጃህን አቅርብ ነው የሚባለው። የዋስትና ጥያቄ ሲያነሳ የተከሳሽ ጠበቃ የወንድሙ ቢራቱ ጠበቃ የተጠቀሰው አንቀጽ ዋስትና የማያስከለክለው በመሆኑ በውጭ ሆኖ እንዲከላከል ዋስትና እንዲፈቀድ የሚል ጥያቄ ያቀርባሉ። ይሄን ጊዜ ዳኛው አቃቤ ሕግ አስተያየት ሰጥ ዋስትና መብቱን በተመለከተ አሉት። አቃቤ ሕጉ ይደነግጣል። ከተሰጠው ውጪ ያልተገባ አንቀጽ ነበር የጠቀሰው ማለት ነው። ችሎቱን አንድ መዝገብ ይታይና በቀጣዩ አቀርባለሁ በመሃል አንድ መዝገብ ይታይልኝ ሌላ ማስረጃ ስላለኝ ነው ብሎ ከችሎት ወጣ። ደውሎ ተነጋገረና ተመልሶ ገባ። ተመልሶ ወደ ችሎት ገባና አንድ መዝገብ ከታየ በኋላ ምንድነው የምታቀርበው ሲባል የተከበረው ፍርድ ቤት አቶ ወንድሙ ቢራቱን በነፍስ ወንጀል ስለምንፈልጋቸው በአንድ ክፍለ ከተማ ቦሌ ክፍለ ከተማ ላይ ነው አንድ ወረዳ በተፈጸመ የሰው መግደል ወንጀል ስለምንጠረጥራቸው ቢለቀቁ ያንን መረጃ ስለሚያጠፉ በወህኒ ቤት ሆኖ እንዲከላከሉ ትዕዛዝ ይሰጥልኝ አቀርባለሁ አለ። በዚህ ጊዜ ጠበቃው ተቃወሙ። ያልተጻፈ ባልቀረበ ሕግ ዋስትና ሊከለከል አይገባም በሚል ዳኛው ማስረጃ እንዳይጠፋ የፍትህ ጉዳይ ስለሆነ ከሳምንት በኋላ ይሄንን አደራጅተህ እንድታቀርብ ብለው እስከዛው ድረስ ግን ወንድሙ ቢራቱ በማረሚያ ቤት ቆይቶ ይምጣ ተባለ። በቀጣዩ ሳምንት ወንድሙ ቢራቱ ችሎቱ ላይ ሲቀርብ አቃቤ ሕግ ክሱን በማሻሻል የሙስና ወንጀል ደህንነት መስሪያ ቤቱ በሰጠው ትዕዛዝ መሰረት ዋስትና የሚያስከለክል አንቀጽ ጠቅሶ መጣ። ያተነበበና አቶ ወንድሙ ዋስትና ተከለከለ። ዳኛው የነፍስ ወንጀል አለበት ጠርጥረናል ብለህ ነበርና አቃቤ ሕግ ያኛው የነፍስ ወንጀሉስ የሚል ጥያቄ ሲያቀርቡለት አቃቤ ሕጉ የተከበረው ፍርድ ቤት ያንን ትተነዋል ብሎ አቀረበ። ይሄው ስራ ይሄ ንግግር በሙሉ በወቅቱ በሪፖርተር ጋዜጣ ላይ ታትሟል። ሪፖርተሮች መጀመሪያ ላይ በጣም አጋነው 500 ሚሊዮን ብር እየዘረፈ ብለው ከዘገቡ በኋላ ደግሞ እንደዚህ አይነት ሜስ ሲሰራ አስደንግጧቸው ስለነበረ አቃቤ ሕግ መስሪያ ቤትን በደንብ ተችተው መጻፋቸውን አስታውሳለሁና በአጠቃላይ ክስ የሚጻፈው ምንም ይለው በደህንነት መስሪያ ቤት ኦፕሬሽን እየተመራ ነው ማለት ነው። መልካም። እስኪ እንግዲህ ይሄ የአንድ አገዛዝ መንግስታዊ ስርዓት መመስረት ሲሳነው የሚወስዳቸው አማራጮች ሁልጊዜም የኃይል እርምጃ በመውሰድ አገዛዙን የሚያስቀጥልበትን ሁኔታ ያመቻቻልና የተረጋጋ ስርዓት በኢትዮጵያ ውስጥ አለመኖሩ የተረጋጋና በህግ ላይ የተመሰረተው የህገ መንግስታዊ የሆነ መንግስታዊ መዋቅር አለመኖሩ ማሳያ ነው የሚሆነው። ምክንያቱም መንግስታዊ ስርዓት ካለ ህገ መንግስት ካለ ሩል ኦፍ ሎው ምንለው የህግ የበላይነትና ህጋዊ ስርዓት የተከበረበት ሀገር ካለ ሰዎች እንዲሁ በዘመቻ ለስር የሚዳረጉበት ለስቃይ የሚዳረጉበት ሁኔታ አይኖርም። ህግ የበላይ ከሆነ ጥፋተኞችን የሚዳኝ ወይም ፍትህ የሚያስገኝ ስርዓት ነው የሚኖረው። በዚህ ውስጥ ደግሞ የጅምላ ስርና ህዝብን በአጠቃላይ ለጉዳት የሚዳርግ ሁኔታ አይኖርምና በአጠቃላይ የእስሩ ሁኔታ ተጠናክሮ የቀጠለው በአገዛዙ ላይ
አራቱም አቅጣጫ የተነሳው ከፍተኛ ተቃውሞ ከዚህ በላይ በበላይነትና በኃይል መግዛት አትችልም የሚል ህዝባዊ ተቃውሞ የመጣ ነው ያንን ህዝባዊ ተቃውሞ ለማፈን አማራጭ አድርገው ወሰዱት ህዝብ የሚያነሳ ጥያቄ መመለስ ሳይሆን ህዝቡ የሚያነሳውን ጥያቄ በኃይል ለማፈን ነው በኃይል ለማፈን ደግሞ ጋዜጠኞች የፖለቲካ አመራሮች አክቲቪስቶች በማህበረሰብ ውስጥ በሶሻል አክቲቪቲው እንኳን የነቃ ተሳትፎ የሚያደርጉና በተቃውሞ የማይታወቁ ቢሆኑም እንኳን የሥርዓቱ ደጋፊ ካልሆኑ ከኛ ጋር ካልሆኑ ከሌላ ጋር ናቸው የሚል የተሳሳተ አደገኛ አመለካከት የሚያራምድ በመሆኑ የህወሓት መንግስት በአጠቃላይ እስርን እንደመፍትሄ ከወሰደ የመጣበት ዘመን ጀምሮ ያስቀጠለው ጉዳይ ቢሆንም ከቅርብ ጊዜ ወዲህ ደግሞ በአፈና ግድያ መፈጸም በየቦታው ላይ ሰዎች ከቤታቸው ይወጡ ጠፍተዋል እየተባሉ መቅረት በገፍ በብዙ ሺዎች የሚቆጠሩትን ሰብስቦ እስር ቤት ማስገባት እና የኃይል እርምጃ መውሰድ የየለት ተለት እንቅስቃሴ ተደርጓል የዛ ቀጣይ ክፍል ነው እንግዲህ የማፈንና በኃይል አገዛዙን የማስቀጠሉ አማራጭ እየቀጠለ መሆኑ ማሳያ ነው አቶ ሀብታሙ እዚህ ላይ በተለይ ወደ አመቱ መጨረሻ አካባቢ የመጣደፍ አይነት ነገር ይታያልና ማን ነው እንግዲህ በዛን ሰዓት ቶሎ ውሳኔ የመስጠት ነገር አለ ማን ነው የሚወስነው እስኪ ለምንድን ነው በተለይ ወደ መጨረሻው አካባቢ የተለየ ነገር አለ እንዴ እስኪ ልምድ አንፃር ያ እንግዲህ የሚታወቀው የነ ዮናታን ተስፋዬ መዝገብ አለ የቅርብ ጊዜ ዮናታን ተስፋዬ ኦሬዲ ፍርድ ቅርብ ጊዜ ሰጥተዋል የሚታወቅ ነው ዮናታን ተስፋዬ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ሆኖ ለረጅም ጊዜ የሰራ ነው በወጣት ነው ይሄንን ወጣት በአገሩ ጉዳይ ንቁ ተሳትፎ የሚያደርግ ወጣት እንግዲህ ቀድሞ በማምከን ስርዓት ውስጥ አስገብተዋል በነገራችን ላይ አሁን እንዳልከው ወደ ዋና ነጥብ ስመጣ ይሄ ወቅት ተጨማሪ ፍርዶች ምን ሰማበት ነው በኢትዮጵያ አቆጣጠር እንግዲህ የግንቦት መጠቃለያ ነው ወደ ሰኔ የገባን ነው ሰኔና እስከ ሐምሌ በፊት ቀደም ሲል እስከ ሰኔ 30 ነበር የሚሰራው ፍርድ ቤት አሁን እስከ ሐምሌ አጋማሽ ድረስ ሐምሌ 15 ድረስ ይሰራሉ ይሄ በተለይ ከ2005 በኢትዮጵያ አቆጣጠር ጀምሮ አጠንክረው የቀጠሉበት ነውና የበጀት አመቱ መዝጊያ ነው ፍርድ ቤት ከመዘጋቱ በፊት ፍርድ የሚሰጣቸውን በሙሉ ፍርድ እንዲሰጣቸው አፋጣኝ ውሳኔ እንዲሰጥ በመዝገቡ ላይ ትዕዛዝ ለዳኞች የሚደርስበት ወቅት ነው ፍርድ ቤት እንግዲህ መዝገቦች በዳኞች ይመረመራሉ ሲባል ፋይሎች በሶስት ተከፍለው ነው የሚታዩት ዳኞች ህግን መሰረት አድርገው መርምረው ውሳኔ የሚሰጡበት ስርዓት አይደለም ኢትዮጵያ ውስጥ ያለው የፍርድ ስርዓት ለዳኞቹ በኤ ቢ እና ሲ መዝገቦችን መድቦ የሚልከው የደህንነቱ ክፍል ነው የደህንነቱ ክፍል እነዚህን መድቦ የሚልከው በሶስት መንገድ የሚይዛቸው እስረኞች ነው አንደኛ በሙስና ብሎ የሚይዛቸው የመንግስት አመራር ሊሆኑ ይችላሉ የነጋዴዎች ሊሆኑ ይችላሉ ከስርዓቱ ጋር የተጋጩ በሙሉ የሚታሰሩበት ስርዓት አለ ይሄ በጸረ ሙስና ኮሚሽን በኩል የሚቀርብ ክስ ነው የጸረ ሙስና ኮሚሽን ተጠሪነቱ ለህዝብ ተወካዮች ምክር ቤት ለፓርላማ ስለሆነ የህዝብ ተወካዮች ምክር ቤት በፓርላማው